እስኪ ይህንን የጭንቅላት ድሃ ሐሙድ እብድ የኔ ስራ እንግዲህ እንደዚህ ማበላሸት እየቀጠለ ነው። እስኪ አይተነው መልስ ሰጠዋለሁ። እኔው እስኪ ፋራ አይ ጉድ አይ ጉድ! ቺኮች አስቸገሩ የተወጣጠሩ። አይ ቺኮች ምን ቺኮች! አጀብ ነው! ቺኮች አስቸገሩ የተወጣጠሩ። ቺኮች አስቸገሩ ዝሙት እየሰሩ። ቺኮች አስቸገሩ የተወጣጠሩ። ቺኮች አስቸገሩ ዝሙት እየሰሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የኑር ሁሴን አህመድ የተውሂድ ሙንሺድ ተከታታዮች እንግዲህ የተውሂድ አለኝ የስነ ምግባርም የኤቲክስም የግብረ ገብነት ማለት ነው። አጉል አለባበስ አሁንም ቺኮች አስቸገሩ ለቅቅ ያለው እንግዲህ ስራዬን ይቀጥላል። እኔ ኢንሻአላህ ይቀጥላል። ያው ምቀኛ ይቃጠላል ነው። ይሄንን ፋራ ምን ልበል? ፋራም ነው ጭንቅላቱም ዜሮ ነው ያለ የሴቶችን ምናምን የተሰሩትን እንትን በዛ ቢያቦካ ጥሩ ነው። በቃ እነሱን የሰሩት ነገር ማብካት ያው ፊልዱ ስለሆነ ያንን በዛ ስላበደ ልቦናውን በዛ ስለተዘጋ በዛው ቢቀጥል ይሻላል። በምን ያው አለ አይደል ሪአክት የሚያደርጋቸው ነገሮች የሚያስጠሉ በዛ። የኔ ስራ ግን በምንም ተአምር እኮ ለዝሙት እኮ አይመቹም እኮ። ለዚህ እኮ ነው ሐሙድ ደንቆሮ ነህ እንዴ ጭንቅላትህ። ቺኮች አስቸገሩ እየተወጣጠሩ ዝሙት እየሰሩ አለ በቃ ተለቀዋል። ስለዚህ ይሄ ግልጽ የሆነ እኮ ነው። እንዴት ነው ያስቸገሩ? ፈጣሪ የማይፈሩ ሲባል እንደዚህ ነው። ፈጣሪ የት ነው ያለ? አታቅም አንተ ፈጣሪህን አታቅም ደንቆሮ ስለሆንክ ፈጣሪህም አላህም አታቀውም አንተ። ለማንኛውም አላህ ከዓርሽ በላይ ነው። ፈጣሪ የማይፈሩ ዝሙት እየሰሩ ሸክም ለሀገሩ ያው እዛ አሉ ሴቶቹ። በኢንተርኔት ጉጉል ላይ ገብተን ቅሌት የፈጸሙ ራሱ አይደለም እንደ እየፈጸመት በቴሌግራም የምትልከው ትውልድ አጥፊ የሆኑ አታፍርም፣ አያፍሩም። ራሳቸውን እንዲሃረኩ ብለው ይፖስታል። በቴሌግራም አለ በኢንተርኔት በሱ ነው ያጥለቀለቀ። እኛ እምነትና እሴት ከመጠበቅ አንጻር ትምህርት ነው እየተሰጠ ያለውና አቶ ሐሙድ ልጅ ዳውድም አለ ሁለታችሁ እብድ ናችሁ። እዚህ በዜማ ሰራሁላችሁ። አሁን አደብ አድርገህ ነበር ትንሽ አደብ አድርገህ ነበርና አሁን አንተ ነህ ያበድከው። በጣም አሳፋሪ ስታይልህ፣ አንድ ደባሪ አሰልቺ፣ በጣም የሚገርም እኮ ነው አንተ አሁን ሁሌ ስታይል። ምክንያቱም የነሺዳ አቅሙ ብቃቱ ስለሌለ የጭንቅላት ድሃ ስለሆንክ ነው። ሁልጊዜ ለክሪኤቲቪቲ ለሙያ ባለሙያው ክብር መስጠት አለብህ። አልሰጥም ካልክ ግን ልክህን ደንቆረነህ ፋራነህ ገና ትዋረዳለህ። እዛ ጋር ከምትሰራቸው እያመጣኸው ቪዲዮ ሳልሰራበት ሳትዋረድ ዓለም ሙሉ ሳያየው በፊት ስራዬን አታበላሹ። ስንት ጊዜ ተናገርኩኝ። እንደወረደ አድርገው እውቀቱም የላቸውም። ተሰርቶ ያቁም እኮ አሁን ወጣቱ ፍንዳታ ቀበተው የፈታ ቀበቶ ሲል ቀበቶ እያሳየ ሱሪውን ቀዳዳ ደግሞ የተቀዳደደ ነው እንዳንተ ማለት ነው። ቆሻሻ በአንተ ላይ የተገጠመብህ ግጥም አምጥተህ እንትን ትላለህ። በአንተ ላይ እኮ ነው የተገጠመ። ማፈር መዋረድ ነበረብህ። ተዋርደህ ወይም ተምረህ ይሄ ለእኛ ነው እንዴ ሁልጊዜ የተቀደደ እየለበስኩ ነውና እስኪ ላስተካክል ያልተቀደደውን ልልበስ ትል ነበር። አሁን የወጣቱ ፍንዳታም ያንተው ተገጥሞልሃል። ስለዚህ አንድ በአንድ እዛ ጋር የብልግናዎችህን ሳላጋልጥልህ አቁም። ምክንያቱም አልሐምዱሊላህ ሰማይና ምድር ነን። አንተ ለፊና ሂድ። አላህ በዚሁ ድፍት ካደረገህ ጀሃነም ትገባለህ ካልተውበትክ። ምክንያቱም ፈጣሪውም ማያቅ ዝም ብሎ በሐራም ነገሮች ሪአክት እያለ የሚውል ፋራ፣ የራሱን ስራ የሌለው ቤቱን ዘግቶ በቃ ሁልጊዜ አንድ ስታይል እንደዚህ። ስለዚህ ምንም ልልህ አልፈልግም። እኔ ስራዬን አታበላሽብኝ። ከአሁን በኋላ የአንተም ቪዲዮዎች አንድ በአንድ በቀን አንድ ሁለት ቪዲዮ በአንተ እለቃለሁ። ትዋረዳለህ። ወራዳ ምን ያህል ርካሽ እንደሆነ አካውንትህን ላይ ያለውን የምታስተላልፈው ትውልድ ገዳይ። እኛ ትውልድ አድን ነው እየሰራሁ ያለው። ስለዚህ ይቅርብህ እያልኩ ነው። አቶ ሐሙድ እብድ ዝም ብለህ እንደ ራቢቷ እንደዚህ ሁሌ እንደ ካንጋሮን በላት እንደዛ ወይም ጥንቸል ናት የምትባለው እንደዚህ የምትዘለው ሁሌ በቃ እሷ ነው። ምንም አሰልቺ አትነግሩትም እንዴ ተከታዮች? አሰልቺ በቃ አልቻልከውም።
የራሳቸው ስራ አላቸው። የራስህን ስራ ስራ። ኑር ሁሴን የራሱን ስራ አለው። ነሺዳ ራሱ ነው ሪአክቱም የሚፈጽመው ራሱ ነው። ግጥምና ዜማ ጭንቅላት ነው። አንተ ጭንቅላት በሌለህ ዝም ብለህ መፍጨርጨር መቀለድ ምናምን አያዋጣህም በሉት። ኮሜንት ላይም ጻፉና እሺ ካሁን በኋላ የብልግናህን አዋርድሃለሁ። ራስህን በለቀቅከው ማለት ነው ትዋረዳለህ። በዚች አዱንያ ተዋርደህ ነገ አኺራም ትዋረዳለህ። ምን አይነት ደረቅ የወጣት ጅል ነው ወጠጤ። ፀጉርህ እንኳ በአግባቡ መቆረጥም አትችል። ፀጉርህን እስኪ ሙልጭ አድርገው። ሶላት ትሰግዳለህ፣ ፈጣሪ አትፈራም። ሪአክት እያልክ ትጃጃላለህ በሰው ስራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር ፎሎው ላይክ ሼር አድርጉኝ። ለሱ ግን አንፎሎው አድርጉት። ባለጌ ነው ባለጌ ልጅ ማለት ዳውድም አለ እብድ፣ ይሄም ሐሙድም እብድ ናቸው። እንዳትከተሏቸው አደራ።